ሆነሽ ነው? እኔን እኮ ተይኝ። የአባትሽ ልፋት ትንሽ ያሳዝንሻል? እንደዛ እኮ አይደለም ማም፣ እባክሽ እንደዚህ አትሆንብኝ። ማማት በይኝ አንቺ ጨካኝ። ቆይ እንዴት አስብሽው? እኔን የጎዳሽ መስሎሽ ነው? እንደዛ ነው ቢገባሽ፣ ለአንቺ የማይገባሽን ህይወት ነበር የሰጠሁሽ። እዚህ ቦታ ላይ እንዴት እንደደረስኩ ብታውቂ እንደዚህ አትጫወችብኝም ነበር። በዛ ላይ ወጥቶ መግባት ጥሩ ነው። እሱንም ማማን ይጠላል። እድሩን አጥቼው እንጂ። እንደዛ ከሆነ እኔ ጓደኞች አሉ ባስጀመረች ስራ። አዎ ሰላም ቤተሰብ፣ ሰላም በያላችሁበት የዓለም ዳርቻ ብዘት ተተረፍረፍ ይበልላችሁ። እንግዳ ድራማን የዛሬው ክፍል ይዘንላችሁ መጥተናል። ክፍል 49 እንዴት አያችሁት? ይቺ ተንከሲስ የሆነች ልጅ ደግሞ ምንም የምትለወጥ አይነት አይደለችም። መሲ ምስኪን ደግሞ ምግብ ይዛላት መታ ጥርቅም አርጋ ከበላች በኋላ እንደለመደችው ከፍ ዝቅ አድርጋ አስወጥታታለች። ለነገሩ አይገባትም ነበር ይቺ ምግብ ቀርቶ ማለት ነው። እና ደግሞ የፍቅረኛዋ ይሆን የጓጓ የሚለው ልጅ እቤት መጥቶ ነበረ። እንግዲህ ምን እንደሆነ አላማው ምንም አይገባኝም። እኔ ለራሱ አልገባኝም። እቤት መጥቶ እንዲከፈት በሩ አድርገው ነበረ። በሩን ከፍቶ ነበር ግን እና ወንድሟም ሲጠይቃት ፍቅር ይዞኛል አለች። ፍቅር እንግዲህ ትምህርት ያስቋርጣል እንዴ? በዛ ላይ ደግሞ የማይወዳትን ሰው ነው ሳይወደደችው። ግን ልጅቱ ጤነኛ አትመስለኝም። እኔ በበኩሌ የሆነ ችግር ያለባት ይመስላል። እና ድርቅም ያለች ናት። እንደው የሆነ ማስተዋልም የጎደላት ናት መሰለኝ። ብቻ የምትስተካከል አይነት አይደለችም። ትንሽ ፈጣጣ ነገር ናት። ወንድምየው ግን በጣም በሳል አስተዋይ ነው። በቻለው መጠን ሊረዳት እየሞከረ ነው። ልጅቱ ግን የምትረዳ አይመስለኝም። እናቷን በጣም ተቆጥታታለች። በእውነት ለመናገር ያው አላቀበጠቻትም። ነገር ግን ኤልሱ ድርቅ ያለች ናት። በቃ ፍላጎቷ ያው ፍቅርና ፍቅር ተብዬው ነው ማለት ነው። ዳግም ደግሞ ምን አስቡ እንደሆነ አናቅም፣ ግን ለምን እንደሚጠላቸው ወንድሙን ለምን እንደሚጠላ አይገባኝም። ወንድሙ ጥሩ ልጅ ነው፣ ግን የሆነ እንትን ምንድነው ተንኮለኛ የሆነ ደረቅ ነገር ነው ዳግም ተብዬው ማለት ነው። አሁን ደግሞ ሌላ ሴራ ሲሯል ጥላቱ ጋር ሆኖ። አሁን እንደው እንግዲህ ምን እንደሚያደርግ እግዜር ይወቀው። መሲም ከእንግዲህ ከነዚህ ሁሉ መሲ ናት ትንሽ ሁሉ ነገር በጥንቃቄ እየያዘች ያለችው። ግን እሷም አሁን ላይ ወጥመድ ውስጥ ሳትገባ አትቀርም። ኤልሱ ያስቀመጠችውን እቃ ክፍሏ ውስጥ ወስዳባታለች። ምን እንደምታደርገው አይታወቅም። ያው በእርግጥ ደንፍታ ነበረ ሲመልሷት እጠፋለሁ ብላ ልጁ ጋር ስትወጣ መሲንም ገፍተራት ነበረ። ነገር ግን መሲ ወንድሟን ልካ አስመልሳታለች እና በጣም ጎበዝ ናት። እና እዚህ ደግሞ ዳግምና ይሄ ልጁ እንጥር እንጥርም ይላሉ። አሁን ደግሞ ሌላ ሀሳብ ይዘው መጥተዋል። እንግዲህ ሁለቱን ልጆች ለማለያየት ማለት ነው። ኤልሱ ትወደኛለች ሲል ደግሞ ደነገጠ። እንግዲህ ምን እንደሚሻላቸው አይታወቅም። ኤልሲ የምትወደው ዳግምን ቢሆንም ይሄኛውን ልጅ ግን ያው እንደ መጠቀሚያ ነው እንጂ የምትወደው አይመስለኝም። መኩም በጀግንነት መልሷል ልጁን፣ ልጅቱን ኤልሲን መልሷታል። ብቻ ምርጥ ድራማ ነው እንግዳ ድራማ። እናንተስ እንዴት አያችሁት? ሀሳብ አስተያየታችሁን እስኪ አስቀምጡልኝ።